ተጠቅመውበት ሳያለሰልስ ከቀረ ብር መልሳለሁኝ። ዋጋው በጣም ርካሽ። ሰላም፣ ዛሬ ኬላ ነው የምንገኘው። ኬላን ካላወቃችሁት ከአሸዋ ሜዳ ትንሽ ከፍ ስትሉ ኬላ የሚባል ቦታ አለ። ኬላ ጋር እንደደረሳችሁ ትልቅ የድግስ ድንኳን ዳስ አለ። እዛ ጋር ደግሞ ኑር ናቹራል ኦይል አለች። ኑር ናቹራል ኦይል ና ተመልከት። ኑር ናቹራል ኦይል ከምታዘጋጀው ከ25 ግብአቶች የተዘጋጀ የፀጉር ዘይት ምንም አይነት ኬሚካል የለውም፣ አልተቀላቀለበትም። ተመልከት። ይሄ ደግሞ ፈጣን የፀጉር ማሳደጊያ ነው። ፈጣን የፀጉር ማሳደጊያ ነው። ይሄ ንጹህ የሰሊጥ ዘይት ነው። ንጹህ የሰሊጥ ዘይት። እሺ፣ የተልባ ዘይት ይታያል እዚህ ጋር። የተልባ ዘይት፣ ሁሉም የተፈጥሮ ዘይቶች አሉ። ኑር ናቹራል ኦይል ነች። ዛሬ የት ነው የምንገኘው? ዛሬ የእህዶች ባዛር ላይ አሸዋ ሜዳ ኬላ እንገኛለን። እሺ፣ ከዚህ ከኑር ናቹራል ኦይል በቃ ሰዎች ጋር አይገኝም በብዛት የምትዩ ምርት ካለ አንድ ድል ስጥሽ አስተዋውቂ። እሺ፣ ሰው ጋር ከነጭራሹ የማይገኘውና እኔ በራሴ ያመረትኩት የተረከዝ ማለስለሻ ሲሆን በ3 ቀን ብቻ ተረከዝን እንደ ሶፍት የሚያለሰልስ ሆኖ ይሄ ምርት ተጠቅመውበት ሳያለሰልስ ከቀረ ብር መልሳለሁኝ። ዋጋው በጣም ርካሽ። ተረከዝ ማለስለሻ ሰምታችኋል። ገሳችሁ ካልሰራላችሁ ብር መልሳለሁ ብላለች በ3 ቀን። እሺ፣ ሌላስ? ሌሎች አሉት። ይሄው ተረከዝ ማቂያ ያለና ሌሎች ምርቶች አሉ። ይሄ ምንድነው? የተረከዝ ማቂያ። ተረከዝ ማቂያ። ማቂያና ማለስለሻ ይለያያል? አዎ ይለያያል። ይሄኛው ማቅላት ነው ስራው፣ ያው ያለሰልስልን። ሌላስ ደግሞ እዚህ ጋር ምንድነው የማየው? ይሄ ምንድነው? ቺያ ሲድ፣ ንጹህ የቺ ፍሬ ቺያ ሲድ። እሺ፣ ይሄስ እንዴት ነው? ስለዚህ ይሄኛው እንግዲህ በጣም ብዙ ጥቅሞች አሉት። ከ100 በላይ ጥቅም ያለው ፍሬ ነው። ድሮ የሚመጣው ከጋና ነበር። አሁን ግን በአገራችን በኢትዮጵያ ውስጥ የሚመረት ነው። አዎ፣ ታኪ ኦርጋኒክ ነው የሚያቀርቡት። ታንክ ዩ። እሺ፣ ሌላስ ምን አለ? እዚህ ጋር ደግሞ በአማርኛ ላውሮ የሚባለው በአረብኛ ደግሞ ወረቀተል ጋር የሚባለው ነው። ለሩዝ ቅመም የሚያገለግል ሲሆን እኛ ግን የፀጉር ሴሎች ያነቃቃል። በላዩ ላይ ደግሞ ሰው ስትረስ በሚሆንበት ጊዜ ያረጋጋል። የጅማት መቆጣት ወይም ደግሞ ሰውነታችን ጅማታችን በጣም ከተቆጣ ያረጋጋል። እንደ ሻይ ነው የሚጠጣው። እሺ፣ እነዚህን የመሳሰሉ ኦርጋኒክ ነገሮች አሉ። ወደ ዘይት ምርቶች ስንመጣ ዘይቶች ምን አሉ? እስቲ ንገር። ምን አለሽ? ንገሪኝ። ለፊት የሚሆን ለማዳት የሚሆን የከርቤ ዘይት፣ የነጭ ጣን ዘይት አለ። እንዲሁም ሌሎች ብዙ የፊት ዘይቶች አሉ። እንደ ቺያሲድ፣ እንደ ላቬንደር፣ የእርድ ዘይት፣ የፌጦ የጥቁር ፌጦ ዘይት ለፊት የሚሆኑ ግብአቶች አሉ። ለፀጉር የሚሆን ደግሞ ከ25 ግብአቶች የተዘጋጀ የፀጉር ትሪትመንት፣ ከ20 ግብአት የተዘጋጀ የፀጉር ዘይት እንዲሁም ደግሞ ለበራ ለላሽና ለሸሸ ፀጉር የሚሆን ዘይት አለን። ምን ያክል ትቆያላችሁ እዚህ ገበያ ላይ? አሁን ምን ያክል ትቆያላችሁ? አሁን በኋላ እንግዲህ 10 ቀን አለን። 10 ቀን ትቆያላችሁ። ስለዚህ የኔ ቤተሰቦች 10 ቀን ትቆያለች። ከአሸዋ ሜዳ ቀጥሎ ያለው ሰፈር ምንድን ነበር? ኬላ ትገኛለች። ኬላ ላይ 10 ቀን ትቆያለች። እንዳያመልጣችሁ፣ መታችሁ ግዙ። አካባቢው ከምንድነው ከምናጠቀም የሚባለው ኬላ ልክ እንደደረሳችሁ ትልቅ ድንኳን አለ። እዛ ነው የምትገኘው። መግቢያው ላይ ታገኛታላችሁ። ኑር ናቹራል ኦይል። እናመሰግናለን። እሺ፣ በጣም አመሰግናለሁ። ታንክ ዩ።